መጽሐፈ ሩት በጣም አስገራሚ ታሪክ ያለበት መጽሐፍ ነው። ምንድነው? መሳፍንት ይፈርዱ በነበረበት ጊዜ በእስራኤል ረሃብ ሆነ ይላል። እንግዲህ ዘመነ መሳፍንት ከዚህ ቀደም ከመጽሐፈ ሩት በፊት መጽሐፈ መሳፍንት አይደል ያለው 13 መሳፍንት ነበሩ እና መሳፍንት ይፈርዱ በነበረበት ዘመን በእስራኤል ረሃብ ሆነ ይላልና ከፍተኛ ረሃብ ተነሳ፣ ድርቅ ሆነ። ይህ ድርቅ በነበረበት ጊዜ ቤተልሔም ከምትባለው አካባቢ አንድ ቤተሰብ ወደ ሞዓብ በስደት ወጣ ማለት ነው። ይህ ቤተሰብ አራት አባላት ያሉት ቤተሰብ ነው። ባልና ሚስት ከሁለት ወንድ ልጆቻቸው ጋር ሆነው ወደ ሞዓብ ሀገር ሄዱ ማለት ቤተልሔም ማለት የእንጀራ ቤት ማለት ነው። ከእንጀራ ቤት ወጥተው ወደ ሞዓብ ሀገር በረሃብ ምክንያት ስደት ወጡ ማለት ነው። የዚህ ቤተሰብ እናት ኑሃሚን ትባላለች። ከባሏና ከሁለት ልጆቿ ጋር ወደ ሞዓብ ሀገር ሄዱ። በሞዓብ ሀገር ሄደው ሁለቱ ልጆቿ ሚስት አገቡ። ሞዓባውያን ሴቶችን አገቡ። ሩትና ኦርፋ የሚባሉ ሁለት ሴቶችን አገቡ ማለት ነው። በሚያሳዝን ሁኔታ ይህ ቤተሰብ ተሰዶም አልቀን ነው። በመጀመሪያ ባልየው፣ ቀጥሎ ሁለቱ ወንድ ልጆች ሞቱ ማለት ነው። ኑሃሚን ከሀገሯ ስትወጣ 4 ሆና ነው የወጣችው፣ ብቻዋን ቀረች። ደግነቱ አግብተው ስለነበር ሁለቱ የወንድ ልጆቿ ሚስቶች ሩትና ኦርፋ ከሷ ጋር ነበሩ። ኑሃሚን በሐዘን በጣም ተሰብራ ነበረ። በነገራችን ላይ ኑሃሚን ማለት ፍስይት ወይም ደስተኛ የተደሰተ ደስ የምታሰኝ ማለት ነው። ግን ስሟ ከህይወቷ ጋር አልገጥም አላትና እንደውም በኋላ ኑሃሚን ተብላ ስትጠራ ኑሃሚን አትበሉኝ፣ ማራ በሉኝ፣ መራራ በሉኝ ትል ነበረ። ምክንያቱም 4 ሆና ከሀገሯ ወጥታ በስደት ሀገር 3ቱ የቤተሰቧን አባላት 2 ልጆቿና ባሏን አጣች ማለት ነው። እና ባሏና 2 ልጆቹ ከሞቱ በኋላ በተለይ ያገቧቸውን 2 ሴቶች ሩትና ኦርፋን ጠራችና ምን አለቻቸው? እኔ አርጅቻለሁ፣ ከእንግዲህ በኋላ እኔ ልጅ ወልጄ ለእናንተ ዋርሳ ሆኖ ዘር ለወንድሞቹ ሊያቆም የሚችል ልጅ ላስገኝላችሁ አልችልም፣ ባሌም ሞቷል፣ እኔም አርጅቻለሁ። ስለዚህ ኑሃሚን ከዚህ በኋላ ልጅ ልሰጣችሁ አልችልም፣ ባል ላስገኝላችሁ አልችልም፣ ሂዱ ብላ 2ቱን ምራቶቿን ማለት ነው ሩትና ኦርፋን ጠርታ ልታሰናብታቸው ሞከረች። ከሁለቱ የልጆቿ ሚስቶች መሃል ኦርፋ የተባለችው ይህንን የቀረበላትን እድል አላሳለፈችም። አመሰግናለሁ ብላ ሄደች ማለት ነው ኦርፋ። ሩት ግን በጣም በሚገርም ሁኔታ በፍጹም ጥዬሽ አልሄድም ማለት እንግዲህ የኑሃሚን ያለችበትን ሁኔታ ታውቃለች። 4 ሆና መታ ብቻዋን እንደቀረች ታውቃለች። ወደ ሀገርሽ ስትሄጂ ብቻሽ እንድትሄጂ አላደርግሽም፣ አምላክሽ አምላኬ፣ ህዝብሽ ህዝቤ ይሆናል፣ በምትሄጂበት ሄዳለሁ፣ በምትኖሪበት እኖራለሁ ብላ በጣም ልብ የሚነካ ነገር ተናገረች። በጣም የሚገርመው ኑሃሚን እነዚህን 2 የልጆቿን ሚስቶች ሩትና ኦርፋን ጠርታ ከዚህ በኋላ እኔ ዋርሳ ሆኖ የእናንተ ባል ሊሆን የሚችል ልጅ ልወልድ አልችልም፣ አርጅቻለሁ፣ እግዚአብሔር እንግዲህ በቃ ህይወቴ እንዲሆን ከፈቀደ ምንም ማድረግ አልችልም ብላ በጣም ተስፋ በመቁረጥ እባካችሁ ከዚህ በኋላ ከኔ ጋር ኖራችሁ ምንም አታገኙም፣ ወደ ሀገራችሁ ወደ ቤተሰቦቻችሁ ሂዱ ብላ 2ቱን ሩትና ኦርፋን ልታሰናበታቸው ሞከረች። በጣም የሚገርመው ከ2ቱ ሴቶች ኦርፋ የተባለችው ይህንን እድል አላሳለፈችም፣ እግዚአብሔር ይስጥልኝ ብላ ወደ ቤተሰቦቿ ሄደች ማለት ነው። ሩት ግን በጣም ልብ የሚነካ ነገር ነው የተናገረችው። ሩት በጣም ልባም ሴት ነበረች። ኑሃሚን 4 ሆና ወጥታ ብቻዋን ወደ ሀገሯ ልትመለስ እንደሆነ ስላየች አንቺንማ ጥዬ ወዴትም አልሄድም፣ ልጆችሽ ቢሞቱም ባልሽ ቢሞትና ብቻሽን ብትሆኝም እኔም እንደው ከዚህ በኋላ ዋርሳ ካንቺ ማገኝ ባልሆንም እንኳን ግን ወደምትሄጅበት ሄዳለሁ፣ ባደርሽበት አድራለሁ፣ አምላክሽ አምላኬ ህዝብሽ ህዝቤ ይሆናል ብላ ኑሃሚንን ልትከተል ወሰነች ማለት ነው። በጣም አስደናቂ ነው። ሞዓባዊቷ ሩት ከኑሃሚን ጋር ወደ ቤተልሔም ተመለሱ ማለት ነው። በጣም ያሳዝን ነበረ፣ ልብ የሚነካ ነው። የኑሃሚን ስትመለስ የከተማው ሰው ወጥቶ የቤተልሔም ሰው በለቅሶ ነው የተቀበላት። ምክንያቱም ልጆቿና ባሏ ሞቶ ብቻዋን መምጣቷን ማለት ነው። አብራት ሞዓባዊቷ ሩትም መምጣቷን ህዝቡ አየ፣ አደነቀ። እቺን አሮጊት ሴት ኑሃሚንን ብላ እቺ ወጣት እንዴት መጣች ብሎ
ህዝቡ ተደንቆ ያው ተቀበላቸው ማለት ነው። ስለዚህ ኑኃሚንና ሩት በአንድ ቤት በቤተልሔም መኖር ጀመሩ። ከቀናት በኋላ እባክሽ ሄደሽ እህል እንግዲህ ወቅቱ ያጨዳ ወቅት ነበረ። ቃርሚያ የሚደረግበት አጨዳ የሚደረግበት ወቅት ነውና ሩትና ኑኃሚን እንግዲህ የሚረዳቸው ወንድ የለም፣ መተዳደሪያ የላቸውም። ኑኃሚንም አርጅታለች፣ ከስደት ተመላሽ ነች። ሩትም ሀገሩን አታውቀው። ስለዚህ ልጄ ሆይ ሂጂና የአጨዳ ቦታ ላይ ሄደሽ ቃርሚ ብላ ለስራ ላከቻት ማለት ነው። ሩት በዛ ቀን ወጥታ በጣም በሚገርም ሁኔታ አንድ እርሻ ቦታ ላይ ለመቃረም ወጣች ማለት ነው። ይህ እርሻ ቦዔዝ የተባለ የአንድ ሰው እርሻ ነበረ። ትልቅ ባለጸጋ ነው። ትልቅ የእርሻ መሬት ያለው ሰው ነው እና በዚህ ሰውዬ ቤት ሄዳ በእርሻ መሬቱ ላይ ሲያጭዱ የነበሩት ሰራተኞች ከስር ከስር እያለች ስትቃርም ዋለች ማለት ነው። ቦዔዝ ከሩቅ ተመለከታት። ያቺ ቆንጆ ሴት ማነች ብሎ ጠየቀ። ይችማ ከሞዓብ ሀገር ኑኃሚንን ብላ ተከትላ የመጣችው ሴት ነች ብለው ነገሩት። ያው ዝናዋ ገኗል። እንግዲህ አንዲትን አሮጊት ሴት ብቻዋን ያለች ሴት አምና እንደው አልለይሽም ብላ መምጣቷ በጣም እንደወጣት ከሷ የማይጠበቁም ነገር ስለሆነ ሁሉም አድንቋል። በተለይ ከሞዓብ ሀገር ደግሞ ስለሆነች ማለት ነው። እና ባያት ጊዜ ደስ አለውና ምን አለ? አይ እሷ ከሆነችማ እባካችሁ በምታጭዱ ጊዜ ቸርነት አድርጉላት፣ ማለት በደንብ አስቀሩላት፣ ከታዘዘውም በላይ ትንሽ ተረፍ እያረጋችሁ እህል እንድታጭድ በደንብ እድል ስጧት ብሎ አዘዘላት ማለት ነው። ሩት በዛን ቀን እንግዲህ ቃርማ በጣም ብዙ እህል ተሸክማ ወደ ቤቷ ተመለሰች ማለት ነው። ወደ ቤቷ ስትመለስ ብዙ እህል ይዛ ስታያት ኑኃሚን ተገረመች። ዛሬ ከወዴት ቃረምሽ አለቻት። በጣም የሚገርም አነጋገር ነው። በነገራችን ላይ ትንሽ እዚህ ላይ ቆም አድርገን ይችን ቃል ብናያት ጥሩ ነው። ዛሬ ከወዴት ቃረምሽ የሚለው ማታ ማታ ቤት ስትገቡ ልታነቡት ወይም ልናነባው የሚገባ ጥቅስ ነው። የት ነው ስንቃርም የምንውለው? ቀን ቀን ውሏችን የትኛው እርሻ ላይ ነው ያልነው? ይህንን ቅዱስ ባስልዮስ ውዳሴ አምላክ በተባለው ጸሎት መጽሐፍ ላይ ማር ይስሐቅም ባስልዮስም ናቸው እንግዲህ የተሰባሰበ ጸሎት ነውና ውዳሴ አምላክ ላይ ነፍሴ ሆይ ዛሬ ከወዴት ስትቃርሚ ዋልሽ? ከየትኛው እርሻ ሊያውሉሽ ተቃጠሩሽ? ከእግዚአብሔር እርሻ ነው ወይስ ከዲያብሎስ እርሻ ነው ይላል። እና እያንዳንዳችን ውሏችን የቃርሚያ ውሎ ነው። በነገራችን ላይ የትኛው እርሻ ላይ ነው ልንቃርም የምንውለው? መገምገም መመዘን አለብን። ኑኃሚን ቅድስት ቤተክርስቲያን ትጠይቀናለች ሁላችንንም። በነገራችን ላይ ምንድን ነው የት ነው የዋልከው? ዛሬ የት ነው የዋላችሁት? ማታ ማታ ቤት ስትገቡ በነገራችን ላይ ዛሬ ከወዴት ቃረምሽ ብላ ኑኃሚን ለሩት የጠየቀችውን ጥያቄ እያንዳንዱ ክርስቲያን ራሱን መጠየቅ አለበት። ቀኑን ሙሉ ምን ስናደርግ ነው የዋልነው? የትኛው እርሻ ላይ ነው የዋልኩት? ዛሬ ለእግዚአብሔር ስሰራ ነው የዋልኩት ወይስ ለሰይጣን ስሰራ ነው? ከሰይጣን እርሻ ነው የዋልኩት ወይስ ከእግዚአብሔር እርሻ ነው? ለነፍሴ የሚጎዳ ነው የሚጠቅም ነገር ነው ስቃርምላት የዋልኩት ብሎ እያንዳንዱ ሰው ራሱን መመዘን አለበት እና ቃርሚያችን አጓጉል ቃርሚያ እንዳይሆን፣ ለነፍሳችን መጥፋት ምክንያት የሆነ ቃርሚያ እንዳይሆን ሁልጊዜ ማታ ማታ ሰው ቤቱ ሲገባ ነፍሴ ሆይ ዛሬ ከወዴት ቃረምሽ ብሎ ራሱን መጠየቅ አለበት እና ኑኃሚን የዋዛ ጥያቄ አልጠየቀቻትም ለማለት ነው። እና ከወዴት ቃረምሽ ብላ ጠየቀቻት። አይ ዛሬማ በጣም ትልቅ ነገር ነው። ቦዔዝ የሚባል አንድ ሰው ነው እርሻ ቦታው ላይ ሄጄ ቸርነት አድርጉላት ብሎ በጣም ብዙ እህል ቃርሜ መጣሁ ብላ በደስታ የዋለችበትን ውሎ ሩት ነገረቻት። ሩት ይህን ስትነግራት ኑኃሚን መሬት ሳመች። ይገርማቸዋል። በግንባሯ ተደፍታ መሬት ሳመች። በሕያዋንና በሙታን ላይ ቸርነቱን ያልተው እግዚአብሔር ይመስገን አለች። ለሞቱት ባሌ እና ልጆቼ እንደዚሁም ደግሞ በቁም ላለሁት ለኔ ቸርነቱን ያላቆመ እግዚአብሔር የተመሰገነ ይሁን አለቻት። እና ምንድን ያስደሰታት? ብዙ እህል ማግኘቷ አይደለም። በጣም በሚገርም ሁኔታ ቦዔዝ ለካ የነ ኑኃሚን የቅርብ ዘመድ ነው። መጀመሪያ ላይ እንደነገርኳችሁ ከቃርሚያው በፊት ዋርሳ የሚል ነገር አንስተን አልነበረ? አንዲት ሴት ባል አግብታ ባሏ ልጅ ሳይተካ ወይም ሳይወልድ ቢሞት ወንድሙ እንዲወርሳት ታዟል። ወንድም ከሌለው ግን የቅርብ ዘመድ ተፈልጎ ያ የቅርብ ዘመድ ሚስቲቱን ይውረሳትና ቤተሰቡን ያስተዳድር የሚል ሕግ ነበር። ስለዚህ ቦዔዝ
የነ ኑኃሚን ዘመድ ነው ማለት ሩትን አግብቶ ይህን ቤተሰብ መጠቅለል እና ማስተዳደር ይችላል ማለት ነው። እና ምን አለቻት? ቸርነቱን በሕያዋንና በሙታን ላይ ያልተወ እግዚአብሔር ይመስገን፣ ይህ ሰው ሊቤዡን ከሚችሉት ሰዎች መሃል ነው አለች። ሊቤዡን ማለት ሊዋጁን፣ ሊገዙን፣ በገንዘባቸው ሊያኖሩን ከሚችሉ አንቺን አግብቶ ሚስት አድርጎ እኔንም አንቺንም ማስተዳደር ከሚችሉ ሰዎች መሃል አንዱ ነው፣ ከዘመዶች መሃል አንዱ ነው። ስለዚህ እዛ ቦታ ላይ ሄደሽ እንድትቃርሚ ያደረገ ቸርነቱን በሕያዋንና በሙታን ላይ ያልተወ እግዚአብሔር ይመስገን ብላ ኑኃሚን አመሰገነች ማለት ነው። ከዛ ነገ መቃረም ብቻ አይደለም ሌላ ስራ አለሽ አለቻት። ያው እንዲያገባት ይፈለጋል፣ ይችን ሴት ሩትን ቦዔዝ ሊያገባት ይፈለጋል። ስለዚህ ምን አለቻት? ታጠቢ፣ ተቀቢ፣ መጀመሪያ በደንብ ታጠቢ ገላሽን፣ ከዛ ተቀቢ፣ ቅባት ተቀቢ፣ ልበሺ፣ በደንብ ጥሩ ልብስ ልበሺ። ከዛ እኩለ ሌሊት ላይ ስራ እህሉን በሚያስወቃበት ሰዓት ሂጂ፣ የእርሻ መሬቱ ላይ ሂጂ፣ እስከ እኩለ ሌሊት ድረስ ይቆያል። ከዛ ይተኛል፣ ያመሽና ማለት ስራ ሲያሰራ አምሽቶ ይተኛል። እኩለ ሌሊት ላይ ደግሞ ተመልሶ ይነቃል። ስለዚህ አንቺ የእርሻ መሬቱ ላይ ሂጂና ድንኳን ውስጥ ገብተሽ ድምፅ ሳታሰሚ እንደታጠብሽ እንደተቀባሽ እንዳማረብሽ ከእግሩ ስር ገብተሽ ተኚ። እግሩ ስር ተጠጊና ተኚ። ከዛ እኩለ ሌሊት ላይ ከእንቅልፉ ሲነቃ ማን ነው ብሎ ሲጠይቅሽ እኔ ሩት ነኝ፣ ሞዓባዊቷ ሩት ነኝ፣ ከኑኃሚን ጋር ከሞዓብ የመጣሁት ነኝ፣ ዘመድ ነህ፣ የቅርብ ዘመድ ነህ፣ ስለዚህ ልትዋጀን የምትችል አንተ ነህ፣ እባክህ ሚስትህ አድርገኝ በይው። ባጭሩ በእኛ ቋንቋ ለትዳር ጠይቂው ወይም ደግሞ እንዲቤዥን ጠይቂው ብላ ኑኃሚን መከረቻት ማለት ነው። መጽሐፍ ቅዱስ ላይ እንግዲህ ሴት ወንድን ስትጠይቅ ያለው የሩት ነው። በግልጽ ማለት ነው። እና ሩት የተባለችውን በደንብ ነው ያደረገችው። የኑኃሚን ምክር ታጠበች፣ ከዛ ልብሷን ለበሰች፣ ተቀባች፣ እንዳማረባት በተባለችው መሰረት አምሽቶ ስራ ሲያሰራ የሚቆይበት ወደ ቦዔዝ እርሻ ሄደች ማለት ነው። ቦዔዝ እርሻው ላይ ስራ እያሰራ ቆይቶ ገብቶ ድንኳን ውስጥ ተኛ። በተኛበት ገብታ ከእግሩ ስር ተጠግታ ተኛች ማለት ነው። ድንኳን ውስጥ ገብታ እግሩ ስር ተኛች። ከዛ እኩለ ሌሊት ላይ እንደተባለው ነቅ። እንግዲህ የስራው ጸባይ ሊሆን ይችላል ኑኃሚን ይህን ማወቋ ዝርዝሩን ማለት ነው። ከዛ ተነሳ፣ ማነሽ ብሎ ደንግጦ ጠየቃት። እኔ ሞዓባዊቷ ሩት ነኝ ብላ ዋርሳዋ እንዲሆን ጠየቀችው ማለት ነው። ከኔ የቀረበ ዘመድ አለ አለ። መጀመሪያ ላይ ስለ ዋርሳ ስነግራችሁ ልብ ብላችሁ እንደሆነ የቀረበ ዘመድ ነው፣ ዘኒረስት ነው የሚወርሰው። ለምሳሌ ወንድም ካለ የቅርብ ወንድም ይወርሳል። ወንድም ከሌለ የወንድም ልጅ፣ የእህት ልጅ፣ ምናምን ያክስት ልጅ ይባላል። ከዛ ከሌለ እያለ ርቀቱ መጀመሪያ የቅርቡ ነው መጠየቅ ያለበት። ትወርሳታለችን ሴት ታገባታለ? አይ አልችልም ካለ የጫማ ፈት ተብሎ ይዘበትበታል። ወደ ቀጣዩ ይዞራል ማለት ማስተላለፍ፣ ማዘለል ማለት። ስለዚህ ከኔ የቀረበ ዘመድ አለ፣ እኔ ጠቀልልሽ ነበር፣ አገባሽ ነበር፣ ከኔ የቀረበ ዘመድ አለ አላት። እሺ ብላይን መልስ ይዛ ወደ ኑኃሚን ሄደች። ከቦዔዝ የቀረበው ዘመድ ተጠየቀ ማለት ነው። እንዴት ነው ታገባታለሁ የተባለ? አይ እኔ ራሴን ቤት ከብዶኛል፣ ሌላ ቤት አልጨምርም አለ። ጫማ ፈቶ ነው ማለት ነው። ጫማውን ፈቶ ተዘበተበት ማለት ነው። ከዛ 10 ሽማግሌዎች መጡ ምስክር ሆነው። ቦዔዝ ከቤተልሔም የተገኘው የእርሻ ባለቤት የሆነው የነ ኑኃሚን የቅርብ ዘመድ የሆነው ቦዔዝ ሩትን አገባት ማለት ነው። ወረሳት። ኑኃሚንንም ሩትንም አንድ ላይ አድርጎ እንዳንድ ቤት አድርጎ ማስተዳደር ቻለ። መረቁት 10 ሽማግሌዎች። ስምህ በቤተልሔም የተጠራ ይሁን አሉት ማለት ነው። መጽሐፈ ሩት ሲጠናቀቅ አንድ ደስ የሚል ነገር ተናግሮ ነው የሚጠናቀቀው። ምንድነው? ቦዔዝና ሩት ከተጋቡ በኋላ እግዚአብሔር ልጅ ሰጣቸው፣ ልጅ ወለዱ። የተወለደው ልጅ ኢዮቤድ ይባላል። ቦዔዝ ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ ማለት ነው። ይህች ከሞዓብ ሀገር ተነስታ
አንዲትን አሮጊት ተከትላ ብቻሽን አልተውሽም ብላ በታማኝነት አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ በታማኝነት መታ የቦዔዝ ሚስት የሆነችው ሩት የንጉሥ ዳዊት አያት ሆነች ማለት ነው።